ጌታችን የተሰቀለበት ሰዓት ፀሐይ በሰማይ መካከል በሆነ ጊዜ የጥላ መታየት በሚጠፋበት ወደ ሰው ተረከዝም በሚገባበት ነበረ። ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስም ምድር ጨልማለች። ፀሐይ፣ ጨረቃና ከዋክብትም ብርሃናቸውን ከልክለዋል። ምክንያቱም የፈጣሪያቸውን እርቃኑን ይሸፍኑ ዘንድ ነበረ። ቀትርም በሆነ ጊዜ ፀሐይ ጨለመ፣ ምድርም ሁሉ እስከ 9 ሰዓት ድረስ በጨለማ ተውጣለች። ነቢዩ ኢሳይያስ እንዲህ ይላል፣ በእውነት ደዌያችንን ተቀበለ፣ ሕማማችንንም ተሸከመ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁን? እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ሕማሙ ለሚታሰብበት ሰሞነ ሕማማት በሰላም አደረሳችሁ አደረሰን እያልን በዛሬ መርሃ ግብራችን ስለ ሰሞነ ሕማማት ከሰኞ እስከ ሐሙስ ስላሉት ቀናቶች ስያሜ ጥቂት ልንላችሁ ወደናል። እስከ መርሃ ግብራችን ፍጻሜ አብራችሁን ትቆዩ ዘንድ እየጋበዝን ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ደግሞ ላይክ እና ሼር እያደረጋችሁ የምንለቃቸውን መርሃ ግብራት ለመላው ዓለም ማጋራት አትርሱ። ቀጥታ ወደ ዛሬው መርሃ ግብራችን አለፍን። ሰሞነ ሕማማት ተብሎ የሚጠራው ወቅት ከአብይ ጾም መጨረሻ ከሆሳዕና ዋዜማ ጀምሮ እስከ ትንሣኤ ባሉት ቀናት ውስጥ ያለው ሳምንት ነው። ነቢዩ ኢሳይያስም ይህንን ወቅት አስመልክቶ ሲናገር በእውነት ደዌያችንን ተቀበለ፣ ሕማማችንንም ተሸከመ በማለት ይናገራል። ሕማማቱን ከሕማማቱ ምስጢር አስቀድሞ ተናግሮታል። በዚህ መሰረት በኋላኛው ዘመን እግዚአብሔር ወልድ ስለኛ ለሰው ልጆች ድህነት ሲል ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በፈቃዱ ሰው ሆኖ በፈቃዱ መከራ ተቀብሎ መሰቀሉ ይታወቃል። በመስቀሉም ላይ ሳለ በፈቃዱ ነፍሱን አሳልፎ ሰጥቶናል። በዚህም መሰረት እኛም በእርሱ በአምላካችን የሆነበትን መከራ መሰቀልን ሁሉ የምናስብበት ሳምንት በመሆኑ ሳምንቱ ሰሞነ ሕማማት ይባላል። የእስክንድርያ ሊቀ ጳጳስ የነበረው ቅዱስ ዲሜጥሮስም እግዚአብሔር አምላክ በገለጠለት የጊዜ ቀመር ወይም ደግሞ ባህረ ሐሳብ መሰረት ሰሞነ ሕማማት ከአብይ ጾም ቀጥሎ እንዲሆን መወሰኑ ይነገራል። ቤተ ክርስቲያንም በቀመረ ዲሜጥሮስ ዓመታትን በንዑስ በማዕከላውያንና በአብይ ቀመር እየቀመረች አጽዋማት የሚገቡበትን በዓላት የሚውሉበትን ጊዜ ለምእመናን ታሳውቃለች። ይህን ሳምንት ላቲናውያንና ግሪካውያን ታላቁ ሳምንት ሲሉት፣ ቅድስት ቤተ ክርስቲያናችን ደግሞ ሰሞነ ሕማማት በማለት ትጠራዋለች። በዚህ ሳምንት ጌታችንና መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ በሙሉ ያደረገውን ገድላትና ቅዱሳት መጻሕፍት በተለይም ደግሞ ግብረ ሕማማት የተባለው የቤተ ክርስቲያናችን መጽሐፍ ነገረ ሕማማቱን፣ መከራ መቀበሉን፣ በመስቀል መሰቀሉን በሰፊው ይነገርለታል። ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችንም መድኃኒታችን ክርስቶስ አንዳች በደል ሳይኖርበት በሰውነቱ የደረሰበትን ሕማሙንና መከራውን ሞቱንም እያሰብን ይህንን የአብይን ጾም መጨረሻ ወቅት ወይም ደግሞ 8ኛውን ሳምንት በካህናቱ መሪነት ሁላችንም ምእመናን በተረጋጋ ሕሊና አብዝተን በመጾም በመጸለይና በመስገድ እንድናከብር ስርዓቱን ሰርታልናለች። ለዚህም ነው ዛሬ ኦርቶዶክሳውያን ምእመናን ሁሉ ይህንን የጌታን የሕማማት ሰሞን ከተድላ ከደስታ በመራቅ ነገረ መስቀሉን እያሰቡ በሐዘንና በለቅሶ ሆነው የሚያሳልፉት። እነዚህ የሰሞነ ሕማማት ዕለታቶችም እያንዳንዳቸው የተለያየ ስያሜ ተሰጥቷቸዋል። ዕለተ ሰኑይ አንጽሖተ ቤተ መቅደስ ትባላለች። በዚህች ዕለት መድኃኒታችን ክርስቶስ ወደ ቤተ መቅደስ ሄዶ በዚያም በደረሰ ጊዜ ቤተ መቅደሱ የጸሎት መስዋዕት ቤት በመሆኑ የጸሎት መስዋዕት ቤት መሆኑ ቀርቶ የንግድ ቤት ሆኖ ቢያገኘው ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ የሚሸጡበትን ሁሉ ገለበጠባቸው። ገርፎም እንዳስወጣቸው የሚነገርበት ዕለት ነው። ይኸውም የእርሱ ቤተ መቅደስ የሆነው ሰውነታችንን ኃጢአት ሰፍኖበት ቢያገኘው ራሱ ተገርፎ ተሰቅሎ በመከራ በመስቀልም ሁሉን ተቀብሎ ከሰውነታችን ኃጢአትን ሁሉ እንዳራቀልን የሚገልጽልን መሆኑ ይነገራል። ሁለተኛዋ ቀን ዕለተ ሰሉስ የጥያቄ ቀን ትባላለች። ዕለተ ሰሉስ የጥያቄ ቀን በመባል የምትታወቅ ሲሆን ምክንያቱም ደግሞ ሹመትን ወይም ደግሞ ስልጣንን ለሰው ልጅ የሰጠ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰኞ ዕለት ባደረገው አንጾተ ቤተ መቅደስ
በዚያች ዕለት ስለ ስልጣኑ በጸሐፍት ፈሪሳውያን ተጠይቋል። ጸሐፍት ፈሪሳውያንም ያቀረቡለት ጥያቄም ከምድራውያን ነገስታት ከሌዋውያን ካህናት አይደለ ትምህርት በማስተማር ተአምራት ማድረግ ገበያ መፍታትን በማን ስልጣን ታደርጋለህ? ይህንስ ስልጣን ማን ሰጠህ? የሚል ጥያቄ ነበረ። እርሱም መልሶ እኔም አንድ ነገር እጠይቃችኋለሁ፣ እናንተ ብትነግሩኝ በማን ስልጣን እነዚህን እንደማደርግ እነግራችኋለሁ ይላቸዋል። የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይስ ከሰው ብሎ ጠየቃቸው። እነርሱም ከሰማይ ብንል ለምን አልተቀበላችሁትም ይለናል። ከሰው ነው ብንል ደግሞ ሕዝቡ ሁሉ ዮሐንስን እንደ ነቢይ ያከብሩታል፣ እንደ መምህርነቱ ይፈሩታልና ሕዝቡን እንፈራለን ተባባሉና ከወዴት እንደሆነ አናውቅም ብለው ይመልሱለታል። እርሱም እኔም በማን ስልጣን እንዲሁ እንደማደርግ አልነግራችሁም አላቸው። ልቦናቸው በክፋት ስራና በጥርጥር ስለተሞላ ነው እንጂ ይህንንም መጠየቃቸው እርሱ የሚያደርጋቸውን ሁሉ በራሱ ስልጣን እንደሚያደርግ ሳያውቁ ቀርተው አልነበረም። ሶስተኛዋ ቀን ዕለተ ረቡዕ ምክረ አይሁድ ትባላለች። ይህች ዕለት የአይሁድ ሊቃነ ካህናትና ጸሐፍት ፈሪሳውያን ጌታ ኢየሱስን እንዴት መያዝ እንዳለባቸው ምክር የመከሩባት ምክራቸውንም ያጸኑበትና ሰቅለው ይገድሉት ዘንድ የወሰኑበት ቀን በመሆኗ የአይሁድ የምክር ቀን ተብላ ትጠራለች። ይሁን እንጂ በዚሁ ምክራቸው ወቅት ጌታ ኢየሱስን እንዴት አድርገው እንደሚይዙት በጣም ይጨነቁ ነበረ። ምክንያቱ ደግሞ ወቅቱ የፋሲካ በዓላቸውን የሚያከብሩበት ወቅት በመሆኑ በጌታችን ትምህርት የተማረኩ ብዙ ሕዝበ ክርስቲያኖችም ትምህርቱን ያደንቁ ስለነበረ ሁከት እንዳይፈጠር ከመፍራታቸው የተነሳ ነው። በዚህ ጭንቀትም ሳሉ ከደቀ መዛሙርቱ መካከል አንዱ የሆነው የአስቆርቱ ይሁዳ በመካከላቸው ተገኝቶ ጌታ ኢየሱስን እርሱ በመሳም አሳልፎ እንደሚሰጣቸው ለዚህ ተግባሩ ደግሞ 30 ብር ወረታ እንዲከፍሉት ከነርሱ ጋር በመስማማቱና የምክራቸው ተባባሪ በመሆኑ ጭንቀታቸውን አስወግዶላቸዋል። በዚህ የተነሳም ዕለተ ረቡዕ ምክረ አይሁድ ተብላ ትጠራለች። አራተኛው ቀን ዕለተ ሐሙስ ጸሎተ ሐሙስ በመባል ይታወቃል። በዕለተ ሐሙስ ጌታችንና መድኃኒታችን ኢየሱስ ክርስቶስ እርሱ የዓለም መድኃኒት የሰው ልጆችንም ልመና የሚቀበል አምላክ ሆኖ ሳለ በዚያች ቀን በአትክልት ቦታ ገብቶ አይሁድ መጥተው እስከሚይዙት ድረስ ስጋን የተዋሃደ ፍጹም አምላክ ፍጹም ሰው መሆኑን ለማጠየቅ ለአርያነት ይጸልይ ስለነበረ ይህች ዕለት ጸሎተ ሐሙስ ተብላ ትጠራለች። ዕለተ ሐሙስ ጸሎተ ሐሙስ ብቻ በመባል አታበቃም። ዕለተ ሐሙስ የሕጽበተ እግር ቀንም በመባል ትታወቃለች። በዚህች ዕለት መጀመሪያ ሰዓት ላይ በመጽሐፍ እንዲህ ተብሎ ተቀምጧል። ማበሻም ጨርቅ ወስዶ ታጠቀ፣ በኋላም ደግሞ በመታጠቢያው ውሃ ጨመረ፣ የደቀ መዛሙርቱንም እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመረ ይላል። ወደ ስምዖን ጴጥሮስም መጥቶ እርሱም ጌታ ሆይ አንተ የኔን እግር ታጥባለህን ብሎ ቢጠይቀው ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቀውም፣ በኋላ ግን ታስታውሰዋለህ ይለዋል። ጴጥሮስም የኔን እግር ለዘላለም አታጥበኝም አለው። ኢየሱስም ካላጠብኩህ ከኔ ጋር እድል የለህም ብሎ መለሰለት። ስምዖን ጴጥሮስም ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣ ሁለንተናው ግን ንጹህ ነው፣ እናንተም ንጹሃን ናችሁ፣ ነገር ግን ሁላችሁም አይደላችሁም አለው። አሳልፎም የሚሰጠውን ያውቅ ነበርና ስለዚህ ሁላችሁ ንጹሃን አይደላችሁም ብሎ ተናግሯል። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላቸው፣ ያደረጋችሁላችሁን አስታውሳችኋልን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ መምህርና ጌታ ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና ተብሎ በወንጌላዊው ቅዱስ ዮሐንስ እንደተጻፈ በመጽሐፍ ቅዱሳችን ላይ የምናገኘው ነው። በዚህም የተነሳ ዕለተ ሐሙስ በተጨማሪ ሕጽበተ እግር ተብላ ትጠራለች። ውድ የቻናላችን ቤተሰቦች ለዛሬ ያዝንላችሁ መርሃ ግብር ይሄንን ይመስላል። በቀጣይ ደግሞ ስለ ዕለተ አርብና ስለ ስቅለቱ ቀጣይ ነገሮችን የምናስደምጣችሁ ይሆናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ የምንለቃቸውን መርሃ ግብራት ለመላው ዓለም ማጋራት አትርሱ። በቀጣይ በሌሎች እስከምንመለስ ሰናይ ቆይታ